እሺ ከላይ እንደ አየነው በጉግልም ክፈቱ ወይ እናንተ በፈለጋችሁት አካውንት ከከፈታችሁ በኋላ ቀጣይ ፊት ለፊት ስልካችሁ ላይ የምታዩት ልክ እንደዚህ አይነት ምስል ነው ማለት ነው። ይሄኛውን ምስል ስታገኙ ምንድነው የምናደርገው? በቅድሚያ ይሄ ከላይ የምትመለከቱት ፊደል ያለበት ነገር ምንድነው? ፕሮፋይል ነው። ፕሮፋይል የምታስገቡበት ነው ማለት ነው። እዚህ ጋር ቼንጅ አቫተር የሚለውን ስንነካው ወደ ጋላሪያችን ይወስደናል። እዚህ ጋር ፎቶ መርጠንለት ፎቶ እናስገባለን። ከፈለግን የራሳችንን ካልፈለግንም ደግሞ እኔን ይወክለኛል ምንለውን የፈለግነውን ፎቶ ማስገባት እንችላለን። ቀጣይ ደግሞ ምንድነው የሚመጣው? ኒክኔም። ኒክኔም እዚህ ጋር የምትጠቀሙት ምንድነው? ስም ነው። ከፈለጋችሁ የራሳችሁን ስም መጠቀም ትችላላችሁ። ካልሆነም ደግሞ የምትፈልጉትን እናንተ መጠቀም የምትፈልጉትን ስም እዚህ ጋር ማስገባት ትችላላችሁ ማለት ታስገባላችሁ። ቀጣዩ ሶስተኛው ስራችን ደግሞ ጾታችንን የምንመርጥበት ነው። ወንዶች የሆናችሁ እዚህ ጋር ሜል የሚለውን እንነካለን። ይሄ ለወንዶች ነው። ሴቶች ደግሞ የትኛውን የምንነካው? ቀጣይ ላይ ያለችው እቺ ፊሜል የምትለዋል እችን እንነካለን። ጾታችንን መረጥንለት ማለት ነው። ከዚህ በመቀጠል መጨረሻ ላይ የምናገኘው ደግሞ ይሄ ፕሊዝ ኢንተር ዘ ኢንቪቴሽን ኮድ የሚለው ነው። ይሄ ማለት ይሄኛው ማለት ነው። እዚህ ቦታ ጋር ማለት ነው። እዚህ ቦታ ጋር ምንድነው የምናስገባው? እዚህ ጋር የምትመለከቱት እዚህ ክብ ውስጥ የዚህ ኤጀንት አይዲ አለ። ቁጥር ሊሆን ይችላል፣ ጽሁፍ ሊሆን ይችላል። እዚህ ውስጥ የምታዩትን ማንኛውንም እና እዚህ ውስጥ የምትመለከቱት ማንኛውም አይነት ነገር ጽሁፍም ይሁን ቁጥር ይሄንን ደግመን የት እንጽፋለን? እዚህ ፕሊስ ኢንተር ኢንቪቴሽን ኮድ የሚለውን ማለት ነው። እዚህ ጋር መልሰን እንጽፋለን። እዚህ ጋር ያለውን ቁጥር ደግመን እዚህ ጋር እንጽፋለን። ልክ ይሄንን ስናደርግ ይሄኛው ሬጂስትሬሽን የሚለው ይበራልናል። ከዛ እሱን ነካለን። ይሄኛውን ጨረስን ማለት ነው። ይሄኛውን ጨረስን። ከዚህ በመቀጠል ምንድነው ቀጣይ ቪዲዮ የቱ ጋር ነው የምናገኘው? ይሄው እዚህ ጋር የፊት ለፊት ገጽ ቪዲዮ የሚለው ጋር ቀጣይ ደግሞ እዚህ ጋር በቪዲዮ እንገናኛለን ማለት ነው።